ሃይ እንዴት ናችሁ? ኤሌንዳ መልቲሚዲያ ሰሞኑን ካፕከት እንዴት ስልካችን ላይ እንደምንጭን በአንድሮይድም በአይፎን እንዲሁም ደግሞ ኮምፒውተር ላይ እንዴት እንደምንጭን በተከታታይ አይተናል። ዛሬ ኤዲቲንግ ከመጀመራችን በፊት የመጀመሪያው ስራችን መሆን ያለበት ፋይል ኦርጋናይዜሽን ኢዝ ቬሪ ኢምፖርታንት። ዘን ምንድን እናደርገው ዴስክቶፕ ላይ የካፕከት አይከን አለ። እሱን ደብል ክሊክ በማድረግ እንከፍታለን። ሲመጣ ከዚህ በፊት የሰራናቸው ፕሮጀክቶች ካሉ እንደዚህ ያመላክተናል። ምናልባት ማንፈልጋቸው ከሆነ እነዚህ ፕሮጀክቶች እዚች ጋር ምልክቷን በመንካት ድሊት በማድረግ ማጥፋት እንችላለን። ዘን አጠቃላይ ኢንተርፌሱ ስትከፍቱት ይሄን ነው የሚመስለው። እዚህ ላይ እንግዲህ ከዚህ ቀደም የሰራችኋቸው ቪዲዮዎች ካሉ ፕሮጀክት በሚል እዚህ ጋር እናየዋለን። እነዚህን ፕሮጀክቶች ክሊክ በማድረግ መክፈት ትችላላችሁ። የቀደመውን ፕሮጀክት ላይክ እንደዚህ ማየት ትችላላችሁ። አዘርዋይስ ግን ፕሮጀክቱን ማትፈልጉ ከሆነ እዚህ ጋር ያለችውን ምልክት በመንካት ድሊት በማለት ይህንን ፕሮጀክት ከፕሮጀክታችን ላይ ማጥፋት እንችላለን። አዲስ ፕሮጀክት ክሬት ለማድረግ እንግዲህ ኢንተርፌሱ ላይ ከላይ እንደምትመለከቱት ክሬት ፕሮጀክት የሚል በተን ይታያል። እሱን ክሊክ ስናደርገው ቀጥታ አዲስ ፕሮጀክት ይከፍትልናል። ይህ ፕሮጀክት እንግዲህ መጀመሪያ ከምንድን ነው ፋይል ኦርጋናይዝ ከማድረግ ፕሮጀክቱን የምንፈልገውን አይነት የፕሮጀክት ፎርማት በማስተካከል እና በትክክለኛው የፕሮጀክት ስም ሴቭ በማድረግ ይሆናል ማለት ነው። እዚህ ጋር እንደምንመለከተው እንግዲህ አጠቃላይ የካፕከት ኢንተርፌስ ሌአውቱ ይሄን ነው የሚመስለው። ሌአውቱ ላይ 5 መሰረታዊ አንደርስታንድ ልናደርጋቸው የሚገቡ ነገሮች አሉት። መጀመሪያውና ከላይ የምንመለከተው ቶፕ ባር ይባላል ወይም ደግሞ ፕሮጀክት ኮንትሮል ፓናል የሚባለው ነው። እዚህ ፕሮጀክት ኮንትሮል ፓናል እንግዲህ የተለያዩ ነገሮችን አካቶ ይይዛል። ለምሳሌ የፕሮጀክት ስያሜውን እዛ ጋ ነው የምናስተካክለው። ስራ እየሰራን ስህተቶች ሲያጋጥመን ወደኋላ ወደፊት የምንመለሰው አንዱ ኤንድ ሪዱን ይይዛል። ፕሮጀክቱን ሴቭ ማድረግ ይይዛል። ፕሮጀክቱን ኤክስፖርት ማድረግ ይይዛል። የፕሮጀክቱን ሴቲንግ ማስተካከል ሪዞሉሽኑን ይይዛል። ፍሬም ሬቱን ማስተካከል እዚሁ ነው የሚይዘው። እንደገና ሌላው አስፔክት ሬሽን ይይዛል ማለት ነው። እነዚህ የፕሮጀክታችንን ኮንትሮል የምናደርግበት ፓናል ነው ማለት ነው። ይሄ ከፕሮጀክቱ ጋር የተያያዘው ፕሮጀክት ኮንትሮል ፓናል የምንለው የመጀመሪያው ነው። ሁለተኛው ደግሞ ሚዲያ ኤንድ ሪሶርስ ፓናል እንለዋለን። በዚህ ላይ እንግዲህ ያሉን ማንኛውንም አሴቶች ወደ ፕሮጀክታችን የምናስገባበትና የምናስቀምጥበት ኦርጋናይዝ የምናደርግበት ፋይሎቻችንን በጠቅላላ የምናገኝበት ቦታ ነው። በዚህ ውስጥ እንግዲህ የሚዲያ ላይብረሪ አለን፣ ስቶክ ቪዲዮዎች አሉ፣ ኦዲዮ ላይብረሪ ይኖረናል፣ ቴክስት ቴምፕሌቶች አሉን፣ ስቲከርስ፣ ኢፌክት፣ ትራንዚሽን፣ ፍሊተርስ። እነዚህም በአጠቃላይ አሴት ማኔጅመንት ኤሪያ ይባላል በሁለተኛነት። ሶስተኛው ደግሞ የፕሪቪው ሞኒተር ነው። የፕሪቪው ሞኒተር ላይ እንግዲህ ቪዲዮ ፕሌይ ባክ ዊንዶ ነው። ፕሌይ ኤንድ ፖዝ በተን አለው። ፉል ስክሪን ማየት እንችላለን። ቪዥዋል ሞኒተሪንግ ወይም ሪቪው ነው የምንመለከትበት ነው። እዚህ ፕሮጀክት ላይ የምንሰራውን የምስል የምናየው በዚህ በፕሪቪው ሞኒተር ነው ማለት ነው። አራተኛው በዋናነት ስራዎችን የምንሰራበት የወርኪንግ ኤሪያ ታይምላይን ፓናል እንለዋለን። ታይምላይን ፓናል እንግዲህ ማንኛውንም ቪዲዮ፣ ኦዲዮ፣ ቴክስት፣ ግራፊክስ ሁሉንም እዚህ ላይ አመተን ነው የኤዲቲንግ ስራውን የምንሰራው። ዛሷ ወርኪንግ ኤሪያ የሚባለው ስራዎች የሚሰሩት እዚህ ጋር ነው በዋናነት። ነምበር ኦፍ ቪዲዮ ትራኮች አሉት። በርካታ የቪዲዮ ትራኮች አሉት። የኦዲዮ ትራኮች አሉት። ፕሌይ ሄደር አለው። ዙም ኢን ዙም አውት በተን አለው። ስሊፕ ስፕሊት ቱልስ አለው። ሁለቱም ቪዲዮ ስፕሊት የምናደርግበት። ትሪም ሃንድለርስ አለው። ቪዲዮን ትሪም የምናደርግበት ማለት ነው። አጠቃላይ እዚህ ጋር እንግዲህ ኤዲቲንግ ኤንድ ሲኩዌንስ ኤሪያ ይባላል ማለት ነው አራተኛው ኢንተርፌስ። አምስተኛውና የመጨረሻው ደግሞ የካፕከት ኢንተርፌስ ላይአውት ኤዲቲንግ ኮንትሮል ፓናል እንለዋለን። ፕሮፐርቲ አጀስትመንት ነው። የክሊፖችን ፕሮፐርቲ አጀስት እዛ ጋር አጀስት የምናደርገው ክሊፖቹ ላይ የምንሰራቸው የተለያየ ኮንትሮል የምናደርግባቸውን ቱልሶች የምናገኝበት ነው። እዚህኛው ኮንትሮል ፓናል ላይ ለምሳሌ ቼንጅ ኤንድ ዲፔንዲንግ ኦን ሰሌክት ክሊፖችን ሰሌክት አድርገን የምንቀያይርበት፣ ትራንስፎርም የምናደርግበት፣ ስኬል አፕ፣ ፖዚሽኒንግ ኤንድ ሮቴሽን፣ ቪዲዮዎችን ማሽከርከር ከፈለግን፣ ማተለቅ ከፈለግን፣ ቦታ መቀየር ከፈለግን፣ እንደገና ስፒድ ኮንትሮል የፍጥነቱን ስሎ ማድረግ ፋስት ማድረግ ከፈለግን፣ ከለር አጀስትመንት፣ ክሮማኪ የምንሰራው ማስክ
ኦፓሲቲ፣ ቮሊዩም እነዚህም በጠቅላላ ወርኪንግ ኤሪያ ላይ ያመጣ ነው ወይም ደግሞ ታይም ላይን ላይ ያመጣ ነው። ቪዲዮ ላይ የተለያዩ ስራዎች የምንሰራው እንግዲህ እዚህ ኤዲቲንግ ኮንትሮል ፓናል ላይ ባለው በመጠቀም ነው ማለት ነው። ይሄ ክሊፕ ፕሮፐርቲ አጀስትመንት እንለዋለን። አምስተኛው ይሄ ነው። አጠቃላይ የካፕከት ኢንተርፌስ ሌአውት ይሄንን ነው የሚመስለው። የፕሮጀክታችን ዲቴል በምታዩት መልኩ ተቀምጧል። ለምሳሌ ኔሙ 0211 ነው የሚለው የፕሮጀክታችን ስም። ፕሮጀክታችን የተቀመጠው እዚህ ጋር ነው። ኢምፖርት ሚዲያ ስታይሊንግ ኦሪጂናል ሎኬሽን ሞዲፋይ ማድረግ ስንፈልግ ቀጥታ የመጀመሪያ ስም እዚህ ጋር የፕሮጀክታችንን ስም እዚህ ጋር እንሰጠዋለን። ለምሳሌ ካፕከት ኤዲቲንግ ትሬኒንግ ብንለው አብዛኛውን እሱ የሰጠን ነገር ብንጠቀም የተሻለ ነው። ስሙ ከቀየር ነው በኋላ አውቶማቲካሊ እዚህ ጋር አስፔክት ሬሾ ምናምን መቀየር ከፈለግን ለምሳሌ የምንሰራው ለዩቲዩብ ነው ወይስ ደግሞ ለሞባይል ፎርማት ነው የሚለውን እዚህ ጋር በመምረጥ ማስተካከል እንችላለን። አስፔክት ሬሾውን፣ ሪዞሉሽንን በተመሳሳይ ከስተማይዝ ማድረግ እንችላለን። ኤችዲ ነው ምን አይነት ነው የምንፈልገው አይነት የሚለውን እንደምትመለከቱት አሁን ኤችዲ ነው ያለው። ፍሬም ሬትንም በተመሳሳይ ሁኔታ ለምን የምንፈልገውን ፍሬም ሬት መምረጥ እንችላለን ማለት ነው። ካስተካከለ በኋላ ሴቭ እንለዋለን። ፋይል ማኔጅመንት ወሳኝ ነው ብለናል። እዚህ ጋር ፎልደር ክሬት እናደርግና ፎልደር 1፣ ፎልደር 2፣ ፎልደር 3 ብለን ክሬት ማድረግ እንችላለን። ዘን እነዚህን ቪዲዮዎች ፎልደር 1 ውስጥ እናስቀምጣለን። ደብል ክሊክ ሲያደርግ ቪዲዮ ብቻ ነው እዚህ ጋር የምናገኘው። ከዛ ፎልደር 2 ላይ ደግሞ ለምሳሌ ኦዲዮዎችን ከፈለግን ለኦዲዮ ማንን መጠቀም እንችላለን? ፎልደር 2 እንጠቀማለን። ፎልደር 3 ደግሞ የተለያዩ ግራፊክሶችን፣ ሎጎዎችን፣ ፒክቸሮችን አድ ማድረግ እንችላለን። ሜቢ 4ኛ ከፈለግን ግራፊክስ መጠቀም እንችላለን። ልክ እንደዚሁ ግራፊክሶች ምናምን ማስቀመጥ እንችላለን ማለት ነው። ሪኔም እናደርጋለን። ሪኔም ለማድረግ እዚህ ጋር ፕላስ ምልክቷ ላይ ራይት ክሊክ ስናደርግ ሪኔም ትላለች። የመጀመሪያውን ቪዲዮ እንለዋለን። ቪዲዮ ሴቭ። ሁለተኛውን ኦዲዮ። ሶስተኛው ግራፊክስ። አራተኛው አራተኛውን አዘርስ ልንለው እንችላለን። የተለያዩ ወደዚህ የምናስገባቸው ነገሮች ካሉ ከነዚህ ውጪ ነው ብለን ካሰብ አዘርስ ሴቭ። ልክ በዚህ መልክ ፎልደራችንን ሪኔም እናደርጋለን። ኢቭን ቪዲዮ ውስጥ ደግሞ ለምሳሌ ኒው ቪዲዮ ይህንን ላይክ ሪኔም ካሜራ 1 ካም 1 ሴቭ። በተመሳሳይ ካም 2 እያል ልክ እንደዚህ ማድረግ እንችላለን። ስለዚህ ካሜራ 1ን ካሜራ 1 ውስጥ፣ ካሜራ 2 ካለን ካሜራ 2 ውስጥ። ሌላው ደግሞ ለምሳሌ ኢንተርቪዎቹን ለብቻ ማድረግ ቪዲዮ ውስጥ ገብተን እንደገና ከመፈለግ ኢንተርቪው ውስጥ እናደርጋለን። ሌላ ላይክ ቢሮ ለብቻ እንሰበስባለን ከፈለግን ቢሮ ፉቴጆችንም እንደዚሁ ለብቻ ማድረግ እንችላለን። በዚህ መልኩ ቪዲዮ ለብቻ ደግሞ ቪዲዮዎችን ለብቻ፣ ኦዲዮ ውስጥም ደግሞ በተመሳሳይ
ኦዲዮ ውስጥ ያሉትን ለምሳሌ ናሬሽን ከሆነ ናሬሽን ለብቻ እያደረግን ሁሉንም በዚህ መልኩ ፋይላችንን ማኔጅ ማድረግ ይኖርብናል ማለት ነው። ሁለተኛው ደግሞ ሚዲያ ኤንድ ሪሶርስ ፓናል እንለዋለን። በዚህ ላይ እንግዲህ ያሉን ማንኛውንም አሴቶች ወደ ፕሮጀክታችን የምናስገባበትና የምናስቀምጥበት ኦርጋናይዝ የምናደርግበት ፋይሎቻችንን በጠቅላላ የምናገኝበት ቦታ ነው። በሚዲያ ስር ማንኛውንም ሚዲያ ኢምፖርት አድርጋችሁ እዚህ ውስጥ የምታስቀምጡበትና ሚዲያ ስትፈልጉ የምታገኙበት ቦታ ነው ማለት ነው። ሁለተኛው ኦዲዮ ነው። ኦዲዮ እዚህ ጋር በሚዲያ ስር ኦዲዮቻችንን እናመጣለን። የራሳችንን ኦዲዮ ኢምፖርት ማድረግ ትችላላችሁ። የራሳችንን ኦዲዮ በአጠቃላይ ከ5 ቢሊዮን ዶላር በላይ ልክ እንደዚህ ኦዲዮችን እዚህ ጋር ኢምፖርት ማድረግ እንችላለን። ሚውዚክ እዚህ ጋር ሚዲያ ስር ኦዲዮቻችንን እናመጣለን። የራሳችንን ኦዲዮ ነገር ግን ካፕከት ደግሞ በራሱ የሚሰጠን ኦዲዮዎች አሉ። እንደምታዩት ሚውዚክ አለ። ሚውዚክ ስር የተለያዩ ሚውዚኮች አሉ። የምንፈልገውን ፕላስ ምልክቱን በመንካት ወደዚህ ወደ ፕሮጀክታችን እንዲገባልን ማድረግ እንችላለን ማለት ነው። እንደምታዩት እንዲገብቷል ማለት ነው። ሚውዚክን በተመለከተ እንዲሁ ደግሞ ሳውንድ ኢፌክትም አለው። ሳውንድ ኢፌክት ላይም የተለያዩ ሳውንድ ኢፌክቶችን ይሰጠናል። እንደምታዩት የከርሰር ኢፌክት ነው፣ የክሊክ ኢፌክት ነው ይህን ማስገባት ከፈለግን ለአንዱ ኢፌክት ስንፈልግ በዚህ መንገድ ኢምፖርት እያደረግን ኢፌክቱን መጠቀም እንችላለን ማለት ነው። ኢፌክት ማለት ባለፈው እንደተነጋገር ነው በተገቢ ቦታ ካልተጠቀምነው ትርጉም ላይሰጥ ይችላል። ልክ እቺ እንስት ለምሳሌ እዚህ ጋር እንደምታዩት ፎቶ ስክሪን ፎቶ ራሷን እያነሳች ነው። እዚህ ጋር የፎቶ ፕሪሴት ፕሬስ ዘ ካሜራ ሸተር የሚላለን ይሄው እንደማለት ነው። እንግዲህ ዩሲ ኢፌክቱ ሲገባለት እንዴት እንደሚያሳድገው ፕሮዳክሽናችንን እስኪ ለሚናጥፈው አያችሁ። እቺን ግን አሁን ብናረጋት የስ ጋይስ ቆንጆ እና የምትፈልጓቸውን እዚህ ጋር ኢፌክቶችን መጠቀም እንችላለን። የሚቀጥለው ቴክስት ነው። ቴክስት ላይም እንደምታዩት የምትፈልጉትን አይነት ቴክስት ዲፎልት ቴክስት አለ። ፕላስ ምልክቱን ስትነኩ እዚህ ጋር ዲፎልት ቴክስት ይመጣል። እዚህ በግራ በኩል ባለው በኩል መታችሁ ኤንድ ዳን መልቲ ሚዲያ ብለን ብንጽፍ በምትመለከቱት መንገድ እዚህ ጋር ሰጥቶናል። ሳይዙን መጨመር ትችላላችሁ፣ ማሳነስ ትችላላችሁ፣ ፖዚሽን ማንቀሳቀስ ትችላላችሁ፣ ቦልድ ማድረግ ትችላላችሁ። የቴክስቱን ከለር መቀየር ይቻላል። የምትፈልጉትን አይነት የምትፈልጉትን ማድረግ ትችላላችሁ። የፎንት ስታይሉን እዚህ ጋር መቀየር ትችላላችሁ። ላይክ this one nice better ልክ እንደዚህ አድርጋችሁ መቀየር ትችላላችሁ ማለት ነው። ቴክስት እንደገና ቴክስት ኢፌክት አለ። ቴክስት ኢፌክቶችን እንደምታዩት እንደዚህ የተለያዩ አይነቶች ኢፌክቶች አሉ። ለምሳሌ ይሄ ስለሚመስል ብንጠቀመው ይሄ ነው። እዚህ ጋር መታችሁ ቴክስቱን መቀየር ትችላላችሁ። ኤንድ ዳን ብትሉ ልክ በዚህ መንገድ ትችላላችሁ። የተለያዩ አይነት ቴክስቶች አሉት። ቴክስት ቴምፕሌት አለ። ቴክስት ቴምፕሌት ላይክ ለምሳሌ የሰብስክሪፕሽን ኢፌክቱን ብንጠቀም ድራግ ኤንድ ድሮፕ ነው የምታደርጉት። ሳይዙን እንደዚህ አድርገን ማስተካከል እንችላለን። ቪዲዮ ናት። ኦኬ፣ የሚቀጥለው ስቲከር ነው። ስቲከር ሀሳባችንን የበለጠ ለማዳበር የምንጠቀምበት ነው። ልክ እንደዚሁ ቪዲዮ ላይ
ታይም ላይን ላይ በመጫን እንደዚህ የምንፈልጋቸውን ስቲከሮች መጠቀም እንችላለን። ኦኬ ሶ የተለያዩ ስቲከሮችን ከጉዳዩ ጋር የሚገናኙ ሀሳባችንን ያግዙልናል ብለን የምናስባቸውን ስቲከሮች በማስቀመጥ ሉክ ላይክ እንደዚህ ቪዲዮአችንን ያግዙልናል ብለን የምናስባቸውን ስቲከሮች በመጠቀም ፕሮዳክሽንን ማገዝ እንችላለን። የሚቀጥለው ኢፌክት ነው። ኢፌክት ላይ እንግዲህ ቪዲዮ ላይ በማስቀመጥ ዙም ነው የሚለው። ለምሳሌ ይህንን እዚህ ላይ ብናደርገው ዩሲ ዙም አድርጎ ይጀምራል ማለት ነው። የምትፈልጉትን ኢፌክት ዩሲ በዚህ መልኩ ይቀይረዋል ማለት ነው። የምትፈልጉትን ኢፌክት ባለፈው እንደተነጋገርነው እዚህ ጋር ስላለ ብቻ የምትጠቀሙ ከሆነ ፕሮዳክሽናችሁ ደካማ እየሆነ እንጂ የበለጠ የሚታይና እየተወደደ እንደማይሆን አውርተናል። ሁል ጊዜ የምንጠቀመው ለአስፈላጊ ፐርፐስ ሲሆኑ ፕሮዳክሽንን ያግዛል፣ የበለጠ ከኦዲየንስ ጋር ኢንጌጅመንታችን ይጨምራል ብለን ስናስብ ብቻ የምንጠቀምበት ነው። ብዙ ኢፌክት አበዛችሁ ማለት የበለጠ ፕሮዳክሽናችሁ እየደከመና አማትሪሽ እየሆነ ነው የሚሄደው። ሰው እሱ ላይ ጥንቃቄ ማድረግ ይፈልጋል። የሚቀጥለው ትራንዚሽን ነው። ትራንዚሽን በሁለት ቪዲዮዎች መሃል አጋዥ ትራንዚሽን ስንፈልግ እንደምትመለከቱት እዚህ ጋር የተለያዩ ኦፕሽኖች አሉ። እሱን በመጠቀም ድራግ ኤንድ ድሮፕ እናደርግበታለን። ዘን ላይ ስትሉት ይህንን የመሰለ ኢፌክት ተጠቅሟል ማለት ነው። ካልወደዳችሁት ለመቀየር ስትፈልጉ ሌላ ኢፌክት ድሮፕ ታደርጋላችሁ። እዚህ ላይ ይሄን ኢፌክት ነው እንግዲህ የተጠቀመው። ይህን ኢፌክት ተጠቅሟል ማለት ነው። ትራንዚሽን የምትጠቀሙት እንግዲህ ከአንድ ነገር ወደ ሌላ ነገር የሚደረገውን ሽግግር በምን መልኩ እናድርገው ነው። ኦዲየንስን ከታሪኩ ከሀሳቡ ልንነግረው ከፈለግነው ነገር ሳያርቀው የበለጠ የሚያግዘው። ሁለት ከቶች በጣም የሚረብሹ ከሆኑ እነዛን ከቶች ስሙዝ በሆነ መልኩ እንዴት ልለፋቸው እያል የምንቀመጥ ትራንዚት የምናደርግበት ነው። ከአንዱ አውድ ወደ ሌላው ሊሆን ይችላል። ከአንዱ ፒክቸር ወደ ሌላው ፒክቸር የምንሸጋገርበት ነው ማለት ነው። የሚቀጥለው ካፕሽን ነው። ቴክስት ላይ ካፕሽን የሚል አለ፣ አውቶ ካፕሽን። እዚህ ጋም አውቶ ካፕሽን በተመሳሳይ ሁኔታ አንድ ቪዲዮ ላይ ያለን ድምፅ በጽሁፍ እንዲያስኬድልን ስንፈልግ የምንጠቀመው ነው ማለት ነው። ምንድን ነው የምናደርገው? ለምሳሌ ይህንን ቪዲዮ እዚህ ላይ ጭኜ የዚህን ካፕሽን ስጠኝ ብለው ጀነሬት ለዋለው። ሜቢ ቅድም ደካማ ነበር ስፒዱ። እስቲ ቆይ ሜቢ ረዝሞበት ከሆነ እናሳጥረው። እስኪ ትንሽዬ ላርጋት። አይ ቲንክ አሁን ዘን ጀነሬት ኦኬ ሂር ኢት ኢዝ። ሶ ያው አሁን ሰውየው የሚያወራውን ኤግዛክትሊ ካፕሽኑን አስገብቶልናል ማለት ነው። ያው አሁን ይሄ የኛ ነው እንደምትመለከቱት። ያው ይሄ ነው። ለምሳሌ ይሄንን ካፕሽን እንደዚህ መንገድ ማስገባት እንችላለን። ግን ካፕሽኑ ወደ ተለያየ ፊውቸር ማሳደግ እንችላለን። የበለጠ እንዲያምር ቆንጆ እንዲሆን ከፈለግን እዚህ ጋር የተለያዩ ትሬንድስ አሉ። እነሱን በመጠቀም የካፕሽናችንን ፎርማት መቀየር እንችላለን ማለት ነው። እሺ ካፕሽን ቴምፕሌት አይ ቲንክ ሂር ዘን ክሊክ ስታደርጉት ይሲ እንደምታዩት የካፕሽኑን እንትን ቀየረልን ማለት ነው። ይኸው በዚህ መንገድ ሰራ ነው ማለት ነው። ስለዚህ ፕሮዳክሽናችን ላይ በምትፈልጉት መንገድ ካፕሽናችሁን በማስገባት እንደዚህ ይሰራላችኋል ማለት ነው። ይሄ ማለት ፕሮዳክሽናችሁ የበለጠ አደገ ማለት ነው። ኦዲየንስ ከምስሉን እንዲያየው ያግዛል። ይሄ ምንም ጥያቄ የለውም ማለት ነው። ሁለተኛ ደግሞ የሆነ ስቴቲክ ቫሊዩ አዳረጋችሁበት ማለት ነው። አሁን ይሄ ለምሳሌ እሱ ጋር እዚህ ጋር የተጻፈው ባክግራውንድ ላይ ባይኖርና ፍሪ ስክሪን ቢሆን ልክ በዚህ መንገድ ሲሄድ
የበለጠ ፕሮዳክሽናችሁን ያግዛል ማለት ነው። ካፕሽን በዚህ መንገድ ማስገባት ትችላላችሁ። ፊልተር የተለያዩ ፊልተሮች አሉ። ፊልተር ማለት ለምሳሌ ቪዲዮአችንን ምን አይነት ሉክ ይኖረው፣ ለምሳሌ የምንፈልገው አይነት ሉክ እንዲኖረው የሚያደርግልን ነው ማለት ነው። ለምሳሌ ዩሲ የዚህ ፊልተር ይህን አስመሰለው ማለት ነው ቪዲዮውን። ወደ ምንፈልገው ለምሳሌ ብላክ ኤንድ ዋይት ከፈለግን ይህንን ፊልተር አምጥተን እዚህ ላይ ስናደርገው ዘን አጀስትመንት ነው የሚቀረን። ኦኬ ሶሪ ሪከርድ ተቋርጦ ነው ስክሪን ሪከርዱ። ኦኬ እሺ፣ ስለዚህ ፊልተሩ ይሄን ይመስላል። የተለያዩት እንግዲህ ዲቴል ማሳያችሁ ይሆናል። ከስተማይዝ አጀስትመንት፣ ከስተማይዝ ላይ እንግዲህ ቤዚክ አጀስትመንት ብዙ የምናደርጋቸው ነገሮች ይኖራሉ። ከለር ኮሬክሽን፣ ከለር ማች፣ ከለር ኮሬክሽን፣ ከርቭ ማስክ መስራት የሚያስችል ነው ማለት ነው አጀስትመንት። አጠቃላይ እንግዲህ እዚህ ጋር ያሉት ኢፌክቶች ሜን ቱልስ የሚባሉት እነዚህ ናቸው። እነዚህን ካወቅን በኋላ እንግዲህ ወደ ተግባር ስንገባ፣ ወደ ኤዲቲንጉ ስንገባ እያንዳንዱ ነገር በአግባቡና በልኩ ለመስራት ያስችለናል ማለት ነው። እዚህ ጋር ይብቃንና እዚህ ጋር ያሉት ነገሮች አንድ በአንድ እየነካችሁ አጠቃላይ የዛሬ ክላሳችን ይህን ይመስላል። ኢንተርፌሱን በደንብ አንደርስታንድ እንዳደርጋችሁ ተስፋ አደርጋለሁ። አብራችሁኝ ስለቆያችሁ አመሰግናለሁ። መልካም ጊዜ። ሀቭ ጉዳይ ይቅርታ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ፣ ለሌሎች ሼር ማድረግ፣ የተለያዩ ጠቃሚ ትምህርቶችን በሚቀጥሉት ጊዜ እንደምናገኝ እርግጠኛ ሆኜ ነው የምነግራችሁ። ሰብስክራይብ አድርጉ።